فوالكم وارديت እሺ ዛሬ ባለፈው ካቋረጥንበት መራህያንን ቀጥለን እንማራለን ማለት ነው። ከዛ በፊት ግን የባለፈውን ለመከለስ ያህል የመራህያንን ጥያቄዎችን እንሰራለን። ትጽፋላችሁና ጥያቄዎችን ሰርተን ወደ ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ምልማድ በሉት ምልማድ ልሳነ ግዕዝ ክፍለ ትምህርት ስንት ነበረ? ክሌቱ። ክፍለ ትምህርት ክሌቱ ነው የተማርነው ባለፈው። ስለዚህ መራህያን ነው ርዕሳችን፣ መራህያን ነው ርዕሳችን፣ መራህያን ነው ርዕሳችን። ስለዚህ የመራህያን ባለፈው መልመጃ ሰጥቻችሁ ነበር። ዛሬ ደግሞ ቀጥሎ ያለ መልመጃ ሰጣችሁና እሷን ሰርተን ወደ እንትን እንሄዳለን ማለት ነው። ምልማድ ክሌቱ ምልማድ ክሌቱ ትእዛዙን በአማርኛ ልጻፍላችሁና ከዛ በኋላ እንትን ስለምንል የሚከተሉትን አረፍተ ነገሮች በሚስማሙት መራህያን ባዶ ቦታውን ሙሉ። ስለዚህ ይህን ጥያቄ ሰርተን ነው ወደ ዕለቱ ትምህርታችን የምንሄደው። ለመራህያኑ ውእቶሙ አንተ አንቲ ይእቲ ውእቶን ንህነ የምናውቃቸው መራህያን ውእቱ አንትን እና አንትን፣ እነዚህ ናቸው መራህያኑ። 10 መራህያን 10 ናቸው ብለናል። 10 መራህያን እነዚህ ናቸው። ስለዚህ ጥያቄ ቁጥር 1 ምን አደርጋለሁ? ጾረ ክቡደ ጾረ፣ ይሄ አረፍተ ነገር ነው። ስለዚህ ባዶ ቦታውን እናሟላለን። ጥያቄ ቁጥር 2 ዳሽ ተአብይ እምኩሎን አንስት። ሶስተኛ ጥያቄ ቁጥር 3 ሳልሳይ ጥያቄ ዳሽ ሰማዕትየ ትከውኑ ዳሽ ሰማዕትየ ትከውኑ። አራተኛ ሆራ ሀበ ቤተ ክርስቲያን። አምስት ዳሽ ፈጠርከ ሰማየ ወምድረ። ፈጠርከ ሰማየ ወምድረ። ስድስተኛ መጻእክን ሀበ ብሔርክን። ሰባተኛ ዳሽ አቀብኩ ሕገ ቤተ ክርስቲያን። ዳሽ አቀብኩ ሕገ ቤተ ክርስቲያን። ስምንተኛ ዳሽ አበስነ ምስለ አበዊነ
አበዊነ። ዘጠነኛ ዳሽ ገብሩ ፋሲካ በዕለተ እሁድ። የመጨረሻው አስረኛ ነበረት በድንግልና እስከ አመ ወለደት። ነበረት በድንግልና እስከ አመ ወለደት። ስለዚህ እነዚህም መራህያን በተስማሚ ቦታ እነዚህ ቃላት 10 መራህያን በተስማሚ ቦታ የሚገቡ ናቸው ማለት ነው። ውእቶሙ አንተ፣ አንቲ፣ ይእቲ፣ ውእቶን፣ ንህነ፣ ውእቱ፣ አንትን። የጎደለ አንትሙ አለ እዚህ ጋር አንትሙ። ሌላ አለ አነ። ስለዚህ 10ሩን በ10ሩ እናስገባለን ማለት ነው። ስለዚህ የሚከተሉትን አረፍተ ነገሮች በሚስማሙት መራህያን ባዶ ቦታውን ማሟላት። ስለዚህ እዚህ ላይ በጋራም እየተጠያየቃችሁም ልትሰሩ ትችላላችሁ ክፍል ውስጥ። ስለዚህ ምናልባት እነዚህ ቃላት እነዚህ መራህያን ከሚወስዱት ግስ ጋራ ባለፈው ስላየነው እነዚያን ግሶቹን ለማንጸባረቅ ነው። እነዚያ ግሶቹ መራህያኑን እንዴት አብረው ይሄዳሉ የሚለውን ለማየት ነው። ይህንን ከጓደኞቻችሁ ጋር አብራችሁ መስራት ትችላላችሁ። በፍጥነት ስሩና አርመን የባለፈውን ከልሰን ወደ ሌላ ትምህርት ስለምንገባ ማለት ነው። ስለዚህ እንደ ክለሳ የሚያገለግለን ስለሆነ በአጭር ጊዜ ውስጥ ስሯቸው እስኪ። እነዚህ መራህያን ባለፈው እንደነገርኳችሁ በቃ ሁል ጊዜ እነዚህ አረፍተ ነገሮች መራህያን ሲሟሉ ኃላፊ አረፍተ ነገር ነው የመሰረት ነው። ስለዚህ በየቤታችሁ ሆናችሁ የምትከታተሉት ተከታታዮች የቴሌቪዥን ተከታታዮቻችን እነዚህን መራህያን ባለፈው ካያችሁት ጋራ እያያችሁ ስትሰሩት በራሳችሁ ደግሞ ሌላ ግስ እየፈለጋችሁ መስራት ይቻላል ማለት ነው። ስለዚህ ባጭሩ እነዚህን ማየት እንችላለን ለመከለስ ያህል ባለፈው የተማርነው ስለሆነ። ስለዚህ አንደኛውን እስኪ እንስራው። ጨረሳችሁ አይደል? አንደኛውን እንስራው እስኪ። ውእቱ ጾረ ክቡደ ጾረ። ውእቱ በትክክል ውእቱ። ለምንድን ነው ውእቱ ያልነው? ውእቱ ያልንበት የመጀመሪያው የግዕዝ ግስ በሶስተኛ መደብ ውእቱ በሚል በግዕዝ የሚጨርስ ነው። እርግጥ ይህንን ግስ ላይ ስንደርስ እናየዋለን። ስለዚህ ይሄ ጾረ ማለት ተሸከመ ማለት ተሸከመ። በአጋጣሚ ይሄ ጾረ የሚለው ከዚህ ጾረ ተሸከመ ብሎ ጾር ሸክም ከሚለው ጋር ሸክምን ለማለት ከባድ ሸክምን ተሸከመ ለማለት ይሄ ተሳቢ ሆኖ ስለገባ ነው እንጂ ይሄኛው ግስ ነው ማለት። ከግሱ አንዳንዴ ዘሩና ግሱ ይገናኛሉ። ሞተ ብሎ ሞት፣ ጾረ ብሎ ጾር ስለወጣ ነው በአጋጣሚ። ስለዚህ ውእቱ ነው የሚሆነው። ይህንን አረፍተ ነገር የሚያሟላ ውእቱ ነው ማለት ነው። ሁለተኛውንም ይሰራልኝ እስኪ። ሁለተኛውንም ይሰራ። አንቲ በትክክል አንቲ ታብይ እንኩሎን አንስት። ታብይ ማለት ይሄ እርግጥ ትንቢት ግስ ነው። ይሄ የምንደርስበት ትበልጫለሽ ለማለት ነው። ከሁሉም ሴቶች አንቺ ትበልጫለሽ። ስለዚህ የሚስማማው መራህያን ለዚህ ግስ ይሄኛው ነው ማለት ነው። የሚያመለክትልን ታብይ የሚለው ነው። ታብይ። ሶስተኛውንም ይሰራል። ሶስተኛውን ተሳተፉ። አንትሙ በትክክል አንትሙ
አንትሙ ነው ለዚህ መራሄ ትከውኑ፣ ይህም ትንቢት ግስ ነው፣ ትሆናላችሁ ነው። ለምን አንትሙ አልነው? ትከውኑ ሲሆን ለወንዶቹ ነው፣ ለወንዶቹ ለሩቆቹ እንትን ለቅርቦቹ። ስለዚህ እናንተ ሰማዕት፣ ሰማዕት ማለት ምን ማለት ነው? ምስክር። ስለዚህ እናንተ ምስክሮቼ ትሆናላችሁ ማለት ነው። ስለዚህ ይሄ አንትሙ የሚለው ያሟላዋል ማለት ነው። አራተኛውን እስኪ እንሞክር። አራተኛውን ሞክር። ከዚህ ውስጥ አንዱን ሞክር። አነ አይደለም። የማይሆንበት ምክንያት አነ ሁልጊዜ ባለፈው መራሕያንን ስንማር ሁልጊዜ የሚወስደው ኩ ነው የሚወስደው ኩ የምትል ቅጥያ አነ ይወስዳል። ስለዚህ ይሄኛው ማን ሊሆን ይችላል? ውእቶን ለሴቶች ውእቶን ሆራ ሀበ ቤተ ክርስቲያን። እነሱ ሴቶቹ ይሄ ራብ ነው የሚሆነው በግሶች ላይ ውእቶን ከሆነ ሁልጊዜ ራበ ፊደል ይወስዳል። ስለዚህ ውእቶን ሆራ ሀበ ቤተ ክርስቲያን እነርሱ ወደ ቤተ ክርስቲያን ሄዱ ነው። ይሄ ምናልባት ከአማርኛው ጋር ወንዱና ሴቱ አይለያይም፣ ግን በግዕዙ ሴቶች ናቸው ሄዱ እያለ ያለ ወንዶችን አይመለከትም። ሆራ ካለ ሴቶችን ነው የሚመለከት። ስለዚህ ውእቶን የሚል ይሆናል ማለት ነው። አምስተኛው እስኪ ቤካ በትክክል አንተ ነው። አንተ ከሆነ ደግሞ የሚወስደው በግሶች ላይ ማንን ነው? ሁልጊዜ ብለናል። ከፈጠረ ነበረ ፈጠርከ እንላለን። ስለዚህ አንተ ፈጠርከ ሰማየ ወምድረ፣ ሰማይና ምድርን አንተ ፈጠርክ ለማለት ነው። ስለዚህ አንተ ለዚህኛው ይስማማዋል ማለት ነው። ስድስተኛው አንትን በትክክል አንትን። ይቺ አንትን ካለ ግሱም እዚህ ጋር መጻይክን ከዛ እዚህ ጋርስ ይችኛዋ ን ታመለክታለች፣ ይችኛዋም ን ታመለክታለች። እናንተ ሴቶች አንትን መጻእክን ሀበ ብሔርክን፣ እናንተ ወደ ሀገራችሁ መጣችሁ ነው የሚለው ይሄ። ሰባተኛው አነ ባለፈው በተማርነው መሰረት አነ ካለ አቀብኩ ሕገ ቤተ ክርስቲያን፣ እኔ የቤተ ክርስቲያንን ሕግ ጠበቅኩ ወይም ጠበቅሁ ነው አይደል? ይሄ ለማለት ኩ ቅጥያው ለአነ የምትስማማ ስለሆነች ነው። ስምንተኛው ንህነ አበስነ እና አበዊነ። ንህነ አበስነ ምስለ አበዊነ። ምስለ ማለት ጋራ ነው። እኛ ከአባቶቻችን ጋር አበዊነ ማለት ምን ማለት ነው? አባቶቻችን እኛ ከአባቶቻችን ጋር አበስነ ምንድን ነው? በደልን አጠፋን ማለት ነው። ስለዚህ አበስነ ህድግ ለነ አበሳነ እንላለን አይደል? አበሳ በደል አይደል? አበሳችንን በደላችንን አበስነ ወይም አበሰ በደለ ከሚለው ግስ የተገኘ ነው ያ ቃል። ስለዚህ ንሕነ አበስነ ምስለ አበዊነ። ዘጠነኛው ውእቶሙ አይደል? ውእቶሙ ገብሩ ፋሲካ በዕለተ እሑድ። እነሱ በእሑድ ቀን ፋሲካን አደረጉ ነው የሚለው። ይሄ ገብሩ ማለት አደረጉ። ስለዚህ ውእቶሙ ከሆነ ካይብ ይሆናል እዚህ ጋር። የመጨረሻው ይእቲ ይሆናል ማለት ነው። ስለዚህ እንዳጠቃላይ መራሕያንን ለመከለስ ባለፈው 10 መራሕያንን ለመከለስ የተጠቀምንበት እነዚህን አይተን የሚወስዱትን ግስ ባለፈው ካየነው ጋር ይሄ ነው የሚሆነው ማለት ነው። እና ስናነበው ውእቱ ጾረ ክቡደ ጾረ፣ እስኪ አንብቡት ይሄንን ወደ ንባብ ስናነበው በዚህ ነው። ውእቱ ጾረ ክቡደ ጾረ አንቲ ተአብይ እምኩሎን አንስት አንትሙ ሰማዕትየ ተከውኑ ውእቶን ሆራ ሀበ ቤተ ክርስቲያን አንተ ፈጠርከ ሰማየ ወምድረ
አንትን መጻእክን ሀበ ብሔርክን አነ አቀብኩ ሕገ ቤተ ክርስቲያን ንሕነ አበስነ ምስለ አበዊነ ውእቶሙ ገብሩ ፋሲካ በዕለተ ይሁድ ይእቲ ነበረት በድንግልና እስከ አመ ወለደት። እዚህ ላይ የምንረዳው እነዚህ መራህያን 10ሩ መራህያን ወይም ተውላጠ ስም የምንላቸው ሲነበቡም እንኳ ብቻቸውን ነው የሚነበቡ። ከሌላ ቃል ጋር ተናበው አይነበቡ። ውእቱ የብቻውን ነው፣ አንቲ የብቻውን ነው፣ አንትሙ የብቻውን ነው። ይሄ ደግሞ ውእቶን ብለን ብቻውን ነው። ከሌላ ወደዚህ ካለው ቃል አብሮ መናበብ አይችሉም ማለት ነው። ስለዚህ አንድ የምንረዳው እንትን ይሄ ነው። ስለዚህ እንደ አጠቃላይ ባለፈው የተማርነው ትምህርት ይሄን ይመስላል። ባለፈው የተማርነው በክለሳ መልክ ስናየው ይሄን ይመስላል። ግልጽ ነው? እሺ፣ ቀጥለን ሃን አይተን ለላይ ለመራህያን በአገልግሎታቸው በሶስት ይከፈላሉ ብለን አይተን እንደ ተውላጠ ስም ያገለግላሉ ብለን ተውላጠ ስም ሲሆኑ አይተናል። ለን ስናይ የዛሬው ትምህርታችን ለላይ መራህያን እንደ ነባር አንቀጽ ሲሆኑ ወይም ነባር አንቀጽ ሆነው ሲያገለግሉ ማለት ነው። ነባር አንቀጽ የምንለው ወይም ነባር አንቀጽ ሲሆኑ፣ ነባር አንቀጽ የምንለው ባለፈው እንደነገርኳችሁ ቨርብ ቱ ቢ የምንለው ኢዝን ወዝን የሚተኩ እነዚህ መራህያን አሁን እንደ ሳብጀክት ሲገቡ እንደ ባለቤት ሲገቡ አይተናል። ያንን ትረሱና ሳይቀየሩ ቅርጻቸው ሳይቀየር ሌላ ትርጉም ይኖራቸዋል ማለት ነው። እነርሱም ለምሳሌ ውእቱ ነው ተብሎ ይፈታል። ነው ነበር ሊል ይችላል። ኢዝንም ወዝንም ይእቲ ናት ነበረች። ይሄ ይደግመዋል ማለት ነው። ውእቶሙ ናቸው ወይም ነበሩ። ውእቶን ይሄ ተመሳሳይ ነው። ናቸው ወይም ነበሩ። ናቸው ነበሩ። ይሄ ተመሳሳይ ናቸው እነዚህኞች። ይሄ በግዕዙ ነው የሚለያዩ እንጂ በአማርኛው እነዚህ ሁለቱ ተመሳሳይ ናቸው እነዚህ። ስለዚህ ማንን ይወክላሉ? አርና ዌርን አይደል ይወክላሉ ማለት ነው። አንተ ብዬ ነህ ልል እችላለሁ ወይም ነበርክ። አንቲ ብዬ ነሽ ወይም ነበርሽ ልል እችላለሁ። አንቲ ብዬ ነሽ ወይም ነበርሽ። አንትሙ ብዬ ናችሁ ነበራችሁ። አንትን ይሄ ተመሳሳይ ነው። በአማርኛው አንድ ነው። ይሄ ለሴት ነው፣ ይሄኛው ለወንድ ነው። አነ ብዬ ነኝ ወይም ነበርኩ። ንሕነ ብዬ ነን ወይም ነበርን ማለት እችላለሁ። አሁን ይሄ ትርጉሙ ግልጽ እንዲሆንላችሁ ብዬ ነው የጻፍኩላችሁ። ስለዚህ እነዚህ መራህያን ቀደም ካየነው እንደ ተውላጠ ስም ከሚገቡበት ሕግ የተለዩ ሆኑ ማለት ነው። እነዚህ ማሰሪያ አንቀጽ ሆነው መግባት ይችላሉ። እንትናቸውን ሳይቀይሩ ማሰሪያ አንቀጽ ሆነው መግባት ይችላሉ ማለት ነው። ስለዚህ እያንዳንዳቸውን በምሳሌ ማየት እችላለሁ። አነ እንደውም ውእቱ ተለይቶ ነው
ናት፣ ናቸው፣ ለብዙም ለነጠላም ነኝ የማለት እድል አለው። ከፊት ለፊቱ ሌሎች መራሕያን ሲከተሉት ውእቱ ተለይቶ እናየዋለን። የተለየ ባህሪ አለው። ለማንኛውም ግን እያንዳንዳቸውን በምሳሌ ስናይ ምሳሌ ዝንቱ ውእቱ አቡየ ስል ይህ አረፍተ ነገር ነው። ምሳሌ ነው የሚያጸናልን እነዚህን። አሁን እዚህ ጋር እንደ ቀደሙ እርሱ ብዬ አይደለም የምፈታው። ይሄንን እርሱ ብዬ አልተረጉመውም። አሁን ዝንቱ ማለት ይህ ነው። ይህ ውእቱ ነው። አቡየ አባቴ። ይህንን ወደ አማርኛ ስቀይረው ምን ይሆናል? እሱ ወይም ይህ አባቴ ነው ይሆናል ማለት ነው። ስለዚህ እንትኑ ያቀማመጡ አማርኛ ስለሚቀያየር ነው እንጂ ዝንቱ ውእቱ። አሁን ውእቱ ምን ሆነ ማለት ነው? ማሰሪያ አንቀጽ ሆነ ማለት ነው አይደል? ማሰሪያ አንቀጽ ሆኖ መግባት ይችላል። ኢዝን ተክቶ this is my father ማለት ነው አይደል እንዴ? ኢዝን ተክቶ ገባ ወይም ነውን ተክቶ ገባ የአማርኛውን ማለት ነው። በዚህ ምክንያት መራሕያን በግዕዝ ቋንቋ ላይ ሰፊ የሆነ አገልግሎት አላቸው ማለት ነው። ሰፊ የሆነ አገልግሎት አለ። እንዴት ነው የምንለየው ካላችሁኝ፣ ባለቤት ሲሆንና እንትን ቅጽል ሲሆን ወይም ይሄ ነባር አንቀጽ ሲሆን ባለቤት ሲሆንና ነባር አንቀጽ ሲሆን የሚለየው እዚህ ጋር አሁን መደበኛ ግስ የለም። ሄደ፣ መጣ ወይም ተቀመጠ የሚል ግስ ሌላ ግስ የለም በዚህ አረፍተ ነገር ውስጥ። በዚህ አረፍተ ነገር ውስጥ ሌላ ግስ ከሌለ ይሄ ውእቱ ምን ሆኖ ገብቷል ማለት ነው? ማሰሪያ አንቀጽ ሆኖ ገብቷል። ማሰሪያ አንቀጽ ሆኖ ገብቷል። ይእቲን ስናይ ደግሞ ዛቲ ይእቲ እምየ። ያው እምየ ምንድን ነው? እናቴ። ዛቲ ይእቲ እምየ። በነገራችን ላይ እነዚህን እናያቸዋለን። ይሄ የሲሆን ለእኔ መሆኗን፣ ነ ሲሆን ለእኛ መሆኑን እያንዳንዱ ስም ላይ ስንደርስ ዘርዝረን እንማራቸዋለን። ዋናው ታርጌታችን ወይም ዋናው ፖይንታችን፣ ዋናው ቃላችን ዛሬ ትምህርታችን ይህ እነዚህ ስለሆኑ እነዚህ ላይ ነው የምናተኩረው። ስለዚህ ዛቲ ማለት በግዕዝ ምን ማለት ነው? ይቺ ማለት ነው። ይቺ። ስለዚህ ይቺ እናቴ ይሄ ምን ሆነ ማለት ነው? ናት። ስለዚህ ይህንን ወደ አማርኛ ቀይሮ አስተካክሎ አረፍተ ነገር ማድረግ ነው ማለት ነው። ስለዚህ ይሄ ነባር አንቀጽ ናት። ነባር አንቀጽ ማለት ነው። ነባር አንቀጽ ሆኖ ገብቷል። ነባር አንቀጽ ሆኖ ገብቷል ወይም ማሰሪያ አንቀጽ ሆኖ ገብቷል ማለት ነው። ውእቶሙን ብናይ ውእቶሙ እሉ ውእቶሙ አሃ ውየ። ተመልከቱ፣ አሃ ውየ። እሉ ማለት በግዕዝ እነዚህ ማለት ነው። እነዚህ ማለት ዚስ የምንለው ማለት ነው። ውእቶሙ ማለት ናቸው ናቸው። ይሄ ወንድሞቼ ወንድሞቼ። ስለዚህ ይሄንን ወደ አማርኛ አስተካክለን ስንሰራው ምን ሆነ ማለት ነው? እነዚህ ወንድሞቼ ናቸው። ስለዚህ እሉ ውእቶሙ አሃውየ እላለሁ ማለት ነው። እሉ ማለት ለወንዶቹ ነው ማለት ነው። እሉ ማለት ለወንዶቹ ነው። ሌላ እላ ብል እላ ውእቶን አሃ ትየ አሃትየ። እንግዲህ አሃውየ ማለት ወንድሞቼ ሲሆን አሃትየ ሲሆን ምን ይሆናል ማለት ነው? እህቶቼ ማለት ይሆናል። ስለዚህ ይህንንም እንደዛ ማየት ነው። እያንዳንዱ ይሄ እነዚህ ማለት ነው። አማርኛ እነዚህ እና እነዚህ ግዕዙ ነው የሚለየው። አማርኛ ላይ ልዩነት የለውም። እነዚህ ሴቶችን ይለይልኛል። ለምሳሌ እነዚህ ሴቶች ብል ሌላ አለኝ የለኝም። ግዕዙ ግን እሉ ካልኩኝ ወንዶችን ነው። እሉ እላ ካልኩኝ ሴቶችን ነው። ስለሚለየው ነው እንትን የምል። ስለዚህ እላ ካልኩኝ እዚህ ጋር ማለት ያለብኝ ውእቶን ነው የምለው። ውእቶን እንዳትሸወዱ፣ ውእቶን። ስለዚህ ውእቶን ማለት ናቸው ነው። ናቸው ሲልም
ናቸው ሲል ይሄ ውእቶሙና ውእቶን በአማርኛው አንድ ነው። እነዚህ ሴቶች ናቸው ብለህ በአማርኛ እነዚህ ወንዶች ናቸው ከማለት ውጭ ናቸውን ቀይረዋለሁ? አልቀይረውም። ስለዚህ የግዕዙ ግን ናቸው ለማለት ውእቶን እላለሁ፣ ናቸው ለማለት ወንዶችን ምን እላለሁ? እስኪ በጋራ በሉልኝ። ውእቶሙ ነው የምለው። እዚህ ላይ ውእቶሙ ካልኩ የግድ እዚህ ጋር ያሉ ቃላት ምን መሆን አለባቸው? ወንዶች መሆን አለባቸው። እዚህ ጋር ያሉት ሴቶች መሆን አለባቸው ማለት ነው። ስለዚህ ይሄ እህቶቼ ማለት ነው። እህቶቼ። በዚህ መልኩ እነዚህ መራሕያን አሁን ምን ሆኑ ማለት ነው? አሁን የቀረኝ ማን ነው? የቀረኝ አንትሙ አርድእት አንትሙ ልል እችላለሁ። ተመልከቱ። አንትሙ እንደ ምን ሆነ? አንትሙ እናንተ አልኩት። እናንተ ለምን? ይሄኛው እንደ ተውላጠ ስም አርድእት ወይም እንደ አመልካች ቅጽል ነው፣ እናየዋለን። ይሄ ተማሪዎች ነው፣ ተማሪዎች። ይሄ ግን ምን ሆነ ማለት ነው? ናችሁ። ስለዚህ አንትሙ ሁለት አይነት ትርጉም ይኖረው። አንትሙ አርድእት፣ አንትሙ እናንተ ተማሪዎች ናችሁ፣ እናንተ ተማሪዎች ናችሁ። ስለዚህ ይሄ አንትሙ ይሄ ነባር አንቀጽ ነው፣ ማሰሪያ መሆን ይችላል ማለት ነው። ማሰሪያ መሆን ይችላል። ግልጽ ነው የምነግራችሁ ነገር? እሺ። ለሴቶች ሲሆንስ? ለሴቶቹ ሲሆን አንትን ነው አይደለ? አንትሙ አንትን፣ አንስት፣ አንትን። ተመልከቱ። ይሄ አንትን፣ አንስት፣ አንትን። አሁን እናንተ ነው ይሄ እናንተ። ይሄ ሴቶች አንትን ናችሁ። ስለዚህ እናንተ ሴቶች ናችሁ እያልኩ ነው። ስለዚህ ይሄኛው አንትን ይሄ ምን ሆነ ማለት ነው? ነባር አንቀጽ ወይም ማሰሪያ አንቀጽ ሆነ። ይሄኛው ግን ባለቤት ሆነ ማለት ነው። ስለዚህ ይሄኛው ባለቤት እንዲህ የሆነ ይመጣል ማለት ነው። ይቀጥላል። ሌላም አንተ አንተሰ አንተ ክመ የሚል ቃል አለ። ተመልከቱ። ይሄ መዝሙረ ዳዊት ላይ ያለ ቃል ነው። አንተሰ ሰን ጨመረ እንጂ አንተ ነው አይደለ? አንተማ እንደማለት ነው። አንተማ ሰናትማ የሆነችው አንተማ ሰናት። አንተማ ክመ ማለት መቼም ነው። መቼም ተመልከቱ። መቼም አንተ ነህ። ይሄ አንተማ መቼም አንተ ነህ። እዛው አንተ ብሎ ነህ የሚል ትርጉም አለው። መቼም አንተማ መቼም አንተ ይልና ነህ በውስጡ ይህን አንተ ነህ ብሎ ይደግማል ማለት ነው። ነቢዩ ዳዊትም እንደዚህ ብሎ ነው የተረጎመው። ስለዚህ እነዚህ መራሕያን እያንዳንዳቸው እንደ ነባር አንቀጽ ያገለግላሉ ማለት ነው። አንቲ መምህርት አንቲ ልል እችላለሁ። አንቲ መምህርት፣ አንቺ መምህርት ያው በግዕዙ ነሽ ልል እችላለሁ። ስለዚህ በዚህ መልኩ ማየት ነው። አነ ላእክ ማለት ተማሪ ነው። ላእክ አነ እኔ ተማሪ
ነኝ ነኝ። ይሄ እንደ መራሕያን እንደ ነባር አንቀጽ ሲያገለግሉ መራሕያን በዚህ መልኩ ይመጣሉ። በብዙ መጻሕፍት ላይ ታገኙታል። ዝንቱ ውእቱ ህብስተ ሕይወት ይላል አይደል? ዝንቱ ውእቱ ህብስተ ሕይወት ዘወረደም ሰማያት። ስለዚህ ከሰማያት የወረደው የሕይወት እንጀራ ይህ ነው ይላል። ዛቲ ይእቲ ኢየሩሳሌም ሀገሮሙ ለነቢያት ሲል እናገኘ። ዛቲ ይእቲ ኢየሩሳሌም ሀገሮሙ ለነቢያት፣ የነቢያት ሀገራቸው ይቺ ናት። ስለዚህ እነዚህ መራሕያን በቀላሉ ቀለል ባለ መልኩ እናንተ እንዲገባቸው በዚህ መልኩ እንደ ነባር አንቀጽ ሆነው መግባት ይችላሉ ማለት ነው። ግልጽ ነው? ጨርሳቸዋል? ሌላ ስናይ ሌላ ውእቱ ከነዚህ መካከል ውእቱ ተለይቶ የተለየ ባህሪ ያለው ውእቱ በዚህው ላይ እዛው ነባር አንቀጽ ነው ተለይቶ የተለየ ባህሪ አለው። ይሄውም ምን መሰላቸው? ከአስሩ መራሕያን ወይም ከራሱ በፊት ከዘጠኙ ላይ ነው። ዘጠኙ መራሕያን በዘጠኙ መራሕያንን ተከትሎ ሲገባ ከፊት ያለውን መራሒ መስሎ ይተረጎማል። ይሄ ልዩ ባህሪው ስለሆነ ነው። ብዙ ጊዜ በመጽሐፍም ተተርጉሞ ስለምናገኘው ነው እንትን ያልኳቸው። ምሳሌ አነ ከሚለው ቀጥሎ ሲመጣ አነ እንደ ባለቤት ነው። አነ ውእቱ ህብስተ ሕይወት። ተመልከቱ። አሁን ይሄ የውእቱ ትርጉም ነው ከሚለው ወደ ማን መጣ ማለት ነው? ነኝ ወደምለው መጣ ማለት ነው። አነ ማለት እኔ ነኝ፣ ውእቱ ነኝ ሆነ ማለት ነው። አያችሁት አይደለም? የአነን ይሄ ሲጫነው ውእቱ ምን ወደ መሆን ይመጣል? ነኝ ማለት ይሄ ስላለ ነው። ይጋሩታል። እኔ የሕይወት እንጀራ ህብስተ ሕይወት፣ አነ ውእቱ ህብስተ ሕይወት፣ አነ ውእቱ ሐረገ ወይን ይላል አይደለም? አነ ውእቱ ጉንደ ወይን ይሄ ወንጌሉን ነው የነገርኳችሁ። መጽሐፍ ቅዱስ ላይ ያለው አነ ውእቱ ጉንደ ወይን፣ እኔ የሕይወት ግንድ ነኝ። ስለዚህ አነ ውእቱ ጉንደ ወይን፣ ስለዚህ አነ ስላለ ውእቱ ነኝ ተብሎ ይተረጎማል ነው። ንህነ ብለው ወይም አንትሙ ብለው አንትሙ ውእቱ ፄው ለምድር ቢል ተመልከቱ። ውእቱ እንግዲህ ነጠላ ነው፣ ሲንጉላር ነው። ይሄ ስላለ እናንተ የምድር ጨው ናችሁ ይላል። ይሄ ሲጫነው ውእቱ ናችሁ ወደ ማለት ይመጣል ማለት ነው። ግልጽ ነው የምለው ነገር። ይሄ ሲጫነው ውእቱ ሁለቱ መራሕያን ተደራርበው፣ ስለዚህ ይሄ ሲጫነው ይሄ ናችሁ ወደሚል ትርጉም ይመጣል። እናንተ የምድር ጨው ናችሁ የማለት ሕግ ያመጣል ማለት ነው። ሌላው አንትን ቢልም ያው ነው። አንትን ውእቱ ነው የሚል አንትን ውእቱ አንስተ ገሊላ ብል አንስተ ገሊላ እናንተ የገሊላ ሴቶች ናችሁ ይላል ማለት ነው። ስለዚህ ውእቱ ብሎ ለሴቱም ለወንዱም ለቅርቡም ለሩቁም እንደ መራሂው ከፊት ለፊቱ እንዳለው መራሂ
ሊተረጎም ይችላል ማለት ነው። ግልጽ ነው የምለው። ስለዚህ ሌሎቹም እንደዚህ ይሄዳሉ። ንሕነ ውእቱ አርድእት ብትሉ ምን እያላችሁ ነው? እኛ ተማሪዎች። ስለዚህ ይሄ ምን ሆነ? ነን እኛ ተማሪዎች ስለዚህ እኛ ተማሪዎች ነን። ስለዚህ ውእቱ በግዕዝ ሕግ እነዚህ ሕጎቹን ካስከተለ ከሌሎቹ መራሕያን ተለይቶ ሰፋ ያለ ትንታኔ ያለው ማለት ነው። በአስሩ መራሕያንን ከፊት ለፊቱ እያስከተለ ሲገባ ከፊቱ ያለውን መራሒ ሕግ ይወስድና አብሮ ይተረጎማል ማለት ነው። ስለዚህ አንትሙ ውእቱ ሲል ናችሁ ተብሎ አንትሙ እናንተ ስለሆነ ይሄ ናችሁ ተብሎ የመተርጎም ሕግ አለው ማለት ነው። ስለዚህ መራሕያን እንደ ነባር አንቀጽ ሲገቡ በዚህ መልኩ ነው። ምናልባት እዚህ ጋር ላሳየዋችሁ አሁን እየነገርኳችሁ ያለ ነው ናችሁ የሚለውን ነበረ ሳሳያችሁ። ይሆናል ወይም ነበር ሲሆን ደግሞ በምንድን ነው የሚታወቀው? ጊዜው ይጠቀሳል። ጊዜውን ስለሚጠቅሰው በዛ ይታወቃል ማለት ነው። ይሄ መራሕያን እንደ ነባር አንቀጽ ሲገባ የምናገኘው ሕግ ነው ማለት ነው።